አንዳንድ ሰዎች እድሜያቸው እንጂ ስራቸው የህፃን ነው አለ። ያ ሽማግሌ የ60 ዓመት አካባቢ ሽማግሌ ነው አለ። ነገር ግን ንግግሩ ከህፃን የማይጠበቅ ንግግር ነው የተናገረኝ አለ። ኡስታዚ ናቸውና አንድ ታሪክ ላጫውታ አሉኝ። በጣም ስለምግባባቸው አንድ ታሪክ ላጫውታ አለኝ። አንተ ከዚህ ደረስነት ከዚህ ቂራአት ከገባ በተለይ ወደ ማህበረሰቦችህ ከገባ ልትጠነቀቀው የሚገባ ነገሮች ውስጥ አንዱ የሰዎችን ወሬ የሰዎችን ንግግር እንዳትሰማ። ሰዎች በትላንት ማንነትህ ሊሰብሩ ወደ ኋላ ሊመልሱ ይፈልጋሉ። አንተ ግን እንዳትሰማቸው ጆሮ እንዳትሰጣቸው ነው። ታሪካቸውን ሲጀምሩ እኔ በወጣትነት እድሜ በጣም አፍላ ላይ በነበርኩ ሰዓት በጣም ከባድ ሰው ነበርኩ አለኝ። በዛ ዘመን በዛ ጊዜ ዱርዬ ከሚባሉ ሴቶች አተራማሽ በጣም ብዙ ነገሮች ኸምርን ጠጣ ነበር። ብዙ ነገሮችን እናረጋለን አለ። ማለት አሁን ልነግርህ ማልችል ብዙ ድርጊቶችን ፈጽመን አሳልፈናል አለ። ልክ 20 አካባቢ 19 አካባቢ ስገባ ነቃው አለ። በቃ ገና ከእንቅልፍ እንደሚነቃ ሰው ነቃው። ቁርአን መማር አለብኝ አልኩ። አላህ አገራልኝ። ከዛ ሙሉ ወንጀል ተመልሰን ቁርአን መቅራት ጀመርኩ አለ። ቁርአኔን በጥቂት ጊዜዎች አከተምኩኝ። ከዛ ደግሞ ወደ ሌላ ደረስነት ወጣውና ደረስነቴን ተማርኩ። አልহামዱሊላህ ኪታቦችን የተለያዩ ኪታቦችን ተማርኩና ተመልሼ ማህበረሰቤ ጋር ዳዕዋ ማድረግ አለብኝ። የተወሰነ ጊዜ ላገለግላቸው ይገባል፣ ማህበረሰቡን መቀየር አለብኝ ብዬ ወደ ሀገር ቤት ገባው አለ። ማለቴ ወደ ተወለድኩበት ቀበሌ ስገባ በሰዓቱ በጣም ዕውቀቱም ነበረ፣ ሞቲቬት ነበርን፣ በጣም ጉጉቱ ነበረ ዳዕዋ ለማድረግና ከገባም በኋላ ዳዕዋዬ በጣም ይሰማል አለ። በጣም ጥሩ ደረጃ ላይ ማህበረሰቡ ያው ይረዳዋል፣ በተለይ ወጣቱ እንትን አለ። ከዛ ይህን የተመለከቱ አንዳንድ ሰዎች እኔ ሊሰብሩ ሰው በጣም ወላሂ ከመሬት ተነስቶ ምንም ሳታረገው ምንም ሳትበድለው ይመቀኛል አለኝ። ምንም ሳትበድለው። ከዛ የሆነ ጠጠር ያለ ሽማግሌ ነውና ሊናገረኝ ይፈልጋል፣ ሊሰብረኝ ይፈልጋል አለ። እኔም ብዙም እንትን ሰላም አለይኩም ሰላም ማንም ጋር ንግግር የለኝም አለ። ከዛ ወደ የሆነ ሰዓት ላይ የሆነ ስራ እየሰራው ልጆች ስለማቀራኔ ልጆቹን በደንብ እንትን ስለምል በጣም በቃ ትሪት አደርጋለሁ። ልጆች እኔ ጋር እንዲወዱ ቂራቱን ምናምን ማራለጎ ነገር የለምና ልጆች ይወዱኛል፣ በጣም በዙ። ከዛ ይሄ ሽማግሌ በድንገት አንድ ቀን አገኘኝ አለ። ሲያገኘኝ ምን ስል ነው ያገኘኝ? ልጆች ቁርአንን ይቀዳድዳሉ፣ ምን እንደሚያረጉ አላቅም። እኔ ግን እጃቸው ላይ አዲስ ቁርአን ተቀዶ አገኛለሁ አልኩት። ሌላ ሰው ጋር ያወራል ማለት ነው። ከዛ አንተ አልቀደድክም እንዴ? አንተ እንደዚህ አላረክም እንዴ? ይሄና አላሳለፍክም እንዴ? ምናምን አለኝ። ከዛ በቃ ገባኝ አለ። በቃ የሆነ ነገር ሊለኝ እንደሆነ ከትላንት ማንነቴ የሆነ ነገር ቆርሶ ሊናገረኝ እንደሆነ ተረዳውና አይ እኔ እንደዛ ማለቴ አይደለም፣ ግን ያው ልጆች እንደዚሁ ናቸው፣ ባህሪያቸው ናቸው፣ ምን እንደሚያረጉ አናቅም፣ ተቀዶ ነው ስለምናገኝ ነው ምናምን አልኩት። ከዛ ሌላ ታሪክ ውስጥ ገባና የዚህ ቀን ታስታውሳለህ እንዴ? እንደዚህ አርግተህ እንደዚህ የሆንከው እኔ እኮ ዛሬ አሁን አንተን ቁጭ ብለህ እንደማየህ ነው ትዝ የሚለኝ ያ ነገር አለኝ አለ። ማለት ያው እንደዚህ አላረክም እንዴ ምናምን አለኝ አለ። እኔ ግን ነገሩን አላስታውሰውም፣ አላረኩትም ትዝም አይለኝም። ነገር ግን እሱ በዛ በትልቅነቱ እድሜ እኔን ዝቅ ለማድረግና ለማስቀየም እየሄደ ያለው መንገድ በጣም ገረመኛ እና ሊሆንም ይችላል ላይሆንም ይችላል። ያ ያለፈው ማንነቴ ነው። ባረግም ባላረግም ምንም አዲስ ነገር የለም። የትላንት ማንነቴ ለኔ ምንም አያረግልኝም አልኩት። አይ እኔ እኮ ዛሬ እንደማስታውሰው እንደውም እገሌ እንደዚህ ሆኖ እንደዚህ ብሎ አለ። ሰው በዛ አለኮ ምናምን። ከዛ በቃ ማለት ገባኝ ሊሰብረኝ ወይም ደግሞ እኔን ዝቅ ለማድረግ ያንን ንግግር እንደተጠቀመ ተረዳውና ሊሆን ይችላል ብዬ በዛው ዘጋጋሁት። አሁንም ሊሄድ አልፈለገም። በዛው ቆሞ አሁንም ይከራከረኛል። አረ እሺ ይሁን ችግር የለውም፣ ያው ያጋጥማል። ልጅ ነበርን፣ ልጆች ነን፣ ምናረገውን አናቅም። ያኔ ደግሞ እናንተ ናችሁ ይሄን ነገር ማስተካከል የነበረባችሁ ትላላቆች። አይ አይደለም አንተ እኮ እንደዚህ ያረክ ልጅ ነህ፣ አንተ እንደዚህ ያረክ። አስቡት በሰዓቱ
እኔ ተቀባይነት አግኝቻለሁ፣ ሰዎች ይወዱኛል፣ ንግግሬን፣ ዳዕዋዎቼም ትምህርቴንም ይቀበሉታል እና ይሄ ነገር አልኩና በቃ ዝም አልኩት። እሳቸውም ሰሚ ሲያጡ ብድግ ብሎ ሄዱ። ምን ለማለት ፈልጌ ነው አሉ ኡስታዛችን ሲጨርሱ ንግግራችን፣ በትላንት ማንነታችሁ ሊሰብሯችሁ የሚመጡ አካሎች አሉ፣ እንዳትሰበሩ፣ አይደለም መሰበር እንዳትንቀሳቀሱ አሉ። ምንም ነገር እንዳይሰማችሁ፣ እነሱ የሚሏችሁን ንግግሮች ወደ ውስጥ ዋጣ አድርጉት፣ እንደ ስፖንጅ እንዳልሰማ እንዳላየ ሆኑ። እናንተ ስራችሁን ብቻ ፎከስ አድርጋችሁ ስሩ አሉ። ወንድም እህቶች፣ የሆነ ቦታ አንተ ከፍ ብለህ ከዚህ ትምህርት የምንወስደው የሆነ ቦታ ላይ ከፍ ብለህ ስትወጣ ዝቅ ያሉ ካንተ በታች ያሉ ሰዎች አንተ ከፍ ብለህ ወደ ላይ እንድትለበለብ ሳይሆን በጣም ወርደህ ከነሱ እኩል እንድትሆንም ራሱ አይፈልጉም። ከነሱ በታች እንድትሆን ነው የሚፈልጉት። ቢያንስ አንተ የምትሰራው የምትናገረው ነገር የሚጠቅማቸው ነገር ቢሆን እንኳን አንተን አውርዶ እታች ሊጥልህ ነው የሚፈልጉት። አይ ይሄ ሰው ለኛ ከፍ እናድርገው፣ የተሻለ ቦታ ይገባዋል ብሎ አያስቡም። የሰው ልጅ እንደዛ ማሰብ አይደለም ለአንተ ሊያስቡልህ ይቅርና ለልጃቸው ራሱ ያንን አያስቡም። አንዳንድ ሰዎች ናቸው ያልኩት። ሌላው ቤተሰብ በጣም መልካም ናቸው። ልጆቻቸው እንዲበልጧቸው ከፍ እንዲሉ የተሻለ ቦታ እንዲደርሱ ነው የሚፈልጉት። ስለዚህ ወንድም እህቶች ተነስታችሁ የሆነ ነገር ስትሰሩ፣ የሆነ ነገር እንቅስቃሴ ስታረጉ፣ የሆነ ነገር ላይ ተፍተፍ ማለት ስትጀምሩ ሰዎች እናንተን ወደ ላይ ከመግፋት ወደ ኋላ ነው ፑሽ ማድረግ የሚፈልጉት። ወደ ኋላ እንድትመለሱ ወይ ከነሱ በታች እንድትሆኑ ወይ ደግሞ በልጣችሁ ከነሱ ተሽላችሁ እንዳትገኙ ከዛው ከነሱ እኩል ሆናችሁ እንድትቀሩ ነው የሚፈልጉት ማለት ነው።